ሰላም ለሁላችሁም። አብዛኞቻችሁ ቴሌግራም ላይ ለመግባት ስትሞክሩ የኤስኤምኤስ ፊ ወይም ተመሳሳይ መልእክቶችን አይታችሁ ሊሆን ይችላል። እናም ለምን ክፍያ እየጠየቀኝ ነው፣ ክፍያ ሳልከፍል እንዴት መግባት እችላለሁ ብላችሁ አስባችሁ ሊሆን ይችላል። በዚህ ቪዲዮ ምንም አይነት የኤስኤምኤስ ፊ ሳትከፍሉ በቀላሉ እንዴት ቴሌግራምን መጠቀም እንደሚችሉ እናያለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩ። አይቆጥርባችሁም። በመጀመሪያ ቴሌግራም ለምን የኤስኤምኤስ ክፈሉ እንደሚለን ልንገራችሁ። ከዚህ ቀደም ቴሌግራም ኮድ ሲልክ በነፃነት ነበር መጠቀም የምንችለው። ነገር ግን ከጊዜ በኋላ የኤስኤምኤስ ክፈሉ ማለት ጀምሯል። ይህ የመጣው ደግሞ ከዚህ ቀደም ቴሌግራም ኮድ ሲልክ ኢትዮ ቴሌኮም ምንም አይነት የገንዘብ ክፍያ አይጠይቀው ነበር። ነገር ግን ከጊዜ በኋላ ኢትዮ ቴሌኮም ቴሌግራም ኮድ ሲልክ ክፍያ መጠየቅ ጀመረ ማለት ነው። በዛ ምክንያት ቴሌግራም ይህን ክፍያ እኛ እንድንከፍል ወይም ፕሪሚየም እንድናደርግ ማስገደድ ጀመረ ማለት ነው። ስለዚህ ይህን ችግር አሁን አንድ በአንድ እንዴት መፍታት እንዳለብን እናያለን። በመጀመሪያ ማድረግ ያለባችሁ ነገር ቢኖር ስልካችሁ ውስጥ የሚገኙትን የቴሌግራም አፕሊኬሽኖች ማጥፋት ነው። በመቀጠል ምን ታደርጋላችሁ? ወደ ስልካችሁ ውስጥ ወደሚገኘው የፕሌይ ስቶር አፕሊኬሽን ትሄዳላችሁ። ከዛም ወደ ሰርች ባሩ ትሄዱና ቴሌግራም ኤክስ ብላችሁ ሰርች ታደርጋላችሁ። በመቀጠልም ቴሌግራም ኤክስ ብላችሁ ሰርች ስታደርጉ ልክ ስክሪኑ ላይ የሚታየውን አፕሊኬሽን ያመጣላችኋል። ልክ እንደምታዩት ይህን አፕሊኬሽን እኔ ኢንስታይል ስላልኩት ስላወረድኩት ኦፕን ነው የሚለኝ። እናንተ ጋር ሲያመጣላችሁ ኢንስታይል ነው የሚላችሁ። ስለዚህ ይህን አፕሊኬሽን በቀጥታ ታወርዳላችሁ ማለት ነው። ይህን አፕሊኬሽን አወርዳችሁ ከጨረሳችሁ በኋላ ይህ አፕሊኬሽን ልክ እንደ ቴሌግራም አይነት አፕሊኬሽን ነው። በመቀጠል ምን ታደርጋላችሁ? ወደ ክሮም አፕሊኬሽን ትሄዳላችሁ ወይም ማንኛውም ብራውዘር ማለት ነው። ከዛም ሰርች ባር ላይ ትሄዱና ኤምቲ ፕሮክሲ ዶት ይህን ስክሪን ላይ የማሳያችሁን ቴክስት ከጻፋችሁ በኋላ ሰርች ታደርጋላችሁ። ከዛም ልክ እንደዚህ አይነት ፊውቸር ወይም እንደዚህ አይነት ገጽታ ያመጣላችኋል። ይህም ጥቅሙ አሁን ቴሌግራም ላይ እኛ ስንገባ የኤስኤምኤስ ፊ እንዳይጠይቀን እኛ ኢትዮጵያ ውስጥ መኖራችንን እንዳይታወቅ ቅድሚያ ማድረግ አለብን። ስለዚህ እንደዚህ ሰርች ካደረጋችሁ በኋላ ከታች ፐብሊክ ፕሮክሲ የሚለውን ትነካላችሁ፣ በቀስት የማሳያችሁ ማለት ነው። ከዛም ልክ እንደዚህ ያመጣላችሁ እነዚህ የተዘረዘሩ የፕሮክሲ ዝርዝሮች አሉ። ከነዚህ ውስጥ የተመቻችሁን መንካት ትችላላችሁ። እኔ ለምሳሌ 45 ብሎ ከላይ የሚጀምረው ነካለው። ልክ አንዴ ስትነኩት እንደዚህ አይነት ገጽታ ያመጣላችኋል። ከዛ የቴሌግራም ኤክስን አይከን ትነካላችሁ። ያኛው ቴሌግራም ስለሱ በኋላ እነግራችኋለሁ። ግን አሁን ያወረድነውን የቴሌግራም ኤክስ እሱን አፕሊኬሽን ትነካላችሁ። ከዛም ልክ እንደዚህ ያመጣላችኋል ማለት ነው። በመቀጠል ስታርት ሜሴጅ የሚለውን ትነኩና ስልካችሁን ትጽፋላችሁ ማለት ነው። ልክ ስልካችሁን እንደዚህ ከጻፋችሁ በኋላ የቀስት ምልክቷን ትነካላችሁ። ልክ እንደምታዩት ከትንሽ ሰከንድ በኋላ አመጥቶልናል። ቴሌግራም ላይ ከዚህ ቀደም ኢሜል ወይም ጂሜል ካገናኛችሁ ኮዱን በዛ ይልክላችኋል። ነገር ግን ከዚህ ቀደም ካላገናኛችሁ እዚህ ጋራ ጂሜላችሁን እንድትሞሉ ይጠይቃችኋል። ስለዚህ ጂሜላችሁን ትሞላላችሁ ማለት ነው። ጂሜል አከፋፈት ማታውቁ ሰዎች እንደ አከፋፈቱን እንዳሳያችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። አሁን ግን ይሄንን ልሙላ። ልክ እንደምታዩት ይህን ጂሜል ካስገባው በኋላ ቀጥታ የቀስት አይከኑን ነካዋለሁ። ልክ እንደምታዩት በጂሜሌ ኮድ እንደላከ ይነግረኛል። ስለዚህ ወደ ጂሜሌ ይገባና ኮዱን ኮፒ አድርጌ እዚህ ላይ ፔስት አረጋለሁ ማለት ነው። በመቀጠል ወደ ጂሜል አፕሊኬሽን እሄዳለሁ። ከዛ ትንሽ ሪፍሬሽ እናደርገዋለን ማለት ነው። ልክ እንደምታዩት ቴሌግራም ኮድ ልኮልኛል ማለት ነው። ስለዚህ ይህን ኮድ ኮፒ አደርገውና እዛ ላይ ፔስት አደርገዋለሁ ማለት ነው። ወይም በቃላችሁ ይዛችሁ መጻፍ ትችላላችሁ ማለት ነው። ስለዚህ ኮፒ ላድርገው። ልክ እንደምታዩት ኮፒ አድርጌዋለሁ። አሁን እዚህ ጋራ ፔስት አደርገዋለሁ። በዚህ መንገድ ፔስት ሳደርገው ወደ ቴሌግራም ያስገባኛል ማለት ነው። ሎድ እያደረገ ነው። ልክ እንደምታዩት በስልካችሁ የኤስኤምኤስ እልክላችኋለሁ ይላል። ስለዚህ ኤስኤምኤስ ኮድ እስኪልክላችሁ ትጠብቁታላችሁ። ስለዚህ ልክ እንደምታዩት ከተወሰኑ ሰከንዶች በኋላ ወደ እኔ ስልክ ደውለው ነበረ፣ በዛኛው ስልኬ ወይም በሁለተኛው ስልኬ ማለት ነው። ስለዚህ ኮዱን ስለነገሩኝ አሁን ኮዱን አንድ ላይ እንሞላዋለን ማለት ነው።
በዚህ መንገድ ስትሞሉ ልክ እንደዚህ አይነት ፊውቸርን ያመጣላችሁ። ስማችሁን ትጽፋላችሁ ማለት ነው። እዚህ ጋር ልክ እንደዚህ አይነት ፊውቸር ሲያመጣላችሁ ስማችሁን ነው የምትጽፉት። እኔ ይህን ሲም ቆይቻለሁ ከከፈትኩት፣ ለዛ ነው። ስለዚህ በዚህ መንገድ የቀስት አይከኑን ከነካችሁ በኋላ አግሪ ይላችኋል። አግሪ ትሉታላችሁ። ከዛ ኮንቲኒው ስትሉት በዚህ መንገድ የቴሌግራም አካውንቱን ከፈታችሁ ማለት ነው። ስለዚህ አሁን ምን እናደርጋለን? በቀጥታ ዋናውን የቴሌግራም አፕሊኬሽን ሄደን እንከፍታለን ማለት ነው። ይህን ለማድረግ ደግሞ አሁን የምነግራችሁ ነገር አለ። ይህ ማለት ቴሌግራም ዋናውን ቴሌግራም ከፕሌይ ስቶር ሳይሆን ማውረድ የሚጠበቅባችሁ ከጉግል ክሮም ነው ማለት ነው። ስለዚህ አሁን ምን እናደርጋለን? ቀጥታ ወደ ጉግል ክሮም እንሄዳለን። ከዛ በኋላ ሰርች ላይ ምን ብላችሁ ትጽፋላችሁ? ቴሌግራም አፕ ዳውንሎድ ብላችሁ ትጽፋላችሁ። ከዛ ቴሌግራም አፕ ዳውንሎድ ብላችሁ ስትጽፉ ልክ እንደዚህ አይነት ፊውቸርን ነው የሚያመጣላችሁ። እናንተ ከፕሌይ ስቶር ማውረድ አይጠበቅባችሁም። ሁለቱ ልዩነት አላቸው። አሁን ከፕሌይ ስቶር የሚወርድና ከጉግል ክሮም ከራሱ ከቴሌግራም ከካምፓኒው የሚወርደው አንድ አይደለም። አሁን ለምሳሌ ከፕሌይ ስቶር ለማውረድ ስትሞክሩ 35 አካባቢ ነው ሜጋባይቱ። ነገር ግን ከክሮም ወይም ከራሱ ከቴሌግራም ካምፓኒ ለማውረድ ስትሞክሩ ወደ 85 81 ሜጋባይት አይነት ነው። ስለዚህ እኔ ሪኮመንድ ማድረጋችሁ ቴሌግራምን ዋናው መውረድ ያለባችሁ ከክሮም ነው። ስለዚህ ክሮም ላይ ተገባኑ፣ እዚህ ጋር ፊት ለፊት የሚመጣው ማለት ነው። ከዛ ከነካችሁ በኋላ ልክ እንደዚህ ያመጣላችሁ ቴሌግራም ዳውንሎድ ይላችኋል። ዳውንሎድ የሚለውን ስትጫኑ ልክ እንደዚህ አይነት ዳውንሎድ ይመጣላችኋል። ዳውንሎድ ትሉታላችሁ ማለት ነው። ከዛም ይኸው ልክ እንደምታዩት ዳውንሎድ ማድረግ ጀምሯል ማለት ነው። ወደ 82 ሜጋባይት ነው ማለት ነው። እኔ ከዚህ ቀደም ስላወረድኩት ችግር የለም። እናንተ ግን በዚህ መንገድ ታወርዱታላችሁ ማለት ነው። ከዛ አሁን ምን ታደርጋላችሁ? አሁን ወደ ዋናው ቴሌግራም ትሄዳላችሁ ማለት ነው። ወደዚህኛው ወደ ዋናው ወደ ወረደው ማለት ነው፣ ወደዚህኛው አፕሊኬሽን። ከዛም እዚህ ጋራ የስልክ ቁጥራችሁን ታስገባላችሁ ማለት ነው እዚህ ጋር። ከዛ ስልክ ቁጥራችሁን ኦልሬዲ ካስገባችሁ በኋላ እንደተለመደው የቀስት አይከኗን ስትጫኑ ትንሽ ትጠብቋለን። ልክ እንደምታዩት ቅድም ያስገባነው ጂሜል ፓስወርድ እንደላከ ነው ወደ ጂሜላችን ማለት ነው የሚያሳየን ማለት ነው። አሁን እዚህ ጋር ሁለት አማራጮች አላችሁ። ካስፈለገ ቅድም ባስገባችሁት ጂሜል ወይም እኔ ባስገባሁት ጂሜል ገብቼ ኮዱን ከዛ ማውጣት እችላለሁ። ነገር ግን አሁን ሌላኛው ቀላሉ አማራጭ የሚሆነው ቴሌግራም ኤክስ መጀመሪያ የከፈታችሁት የቴሌግራም አፕሊኬሽን ላይ ተገቡና እዚህ ጋር ራሱ ቴሌግራም ኮዱን ይልክላችኋል። ልክ እንደምታዩት እዚህ ጋር ኮዱን ይሄንን ኮፒ ታደርጉና እዛ ላይ ፔስት ታደርጉታላችሁ በቀላሉ ማለት ነው። እዚህ ጋር 4013 ይላል 4013 5 ልክ እንደዚህ ስታስገቡ ቀጥታ ወደ ቴሌግራም ወደ ዋናው የቴሌግራም አፕሊኬሽን ይመራችኋል ማለት ነው። በዚህ መንገድ ምንም አይነት የቴሌግራም የኤስኤምኤስ ፊ ሳትከፍሉ መግባት ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ማንኛውም ጥያቄ ካላችሁ ኮመንት ስር መጠየቅ ትችላላችሁ። አመሰግናለሁ። ቴንኪዩ